የሰኞ ህዳር 15 ቀን 2018 ዓ.ም የኢሲኤን ቴሌቪዥን የዕለቱ ዋና ዜናዎች። በመጀመሪያም አበይት ዜናዎቹ። ሶስተኛው የቲክቶክ ክሬቲቭ አዋርድ የፊታችን ቅዳሜ ህዳር 20 ቀን 2018 ዓ.ም በኮንቬንሽን ሴንተር እንደሚካሄድ ስለመነገሩ፣ ጥቃትን የማይታገስና የሚጸየፍ ማህበረሰብ በመፍጠር ለሁላችን የምትመች ሀገር እንገንባ ሲሉ ሚኒስትሯ የጥሪ መልእክት ማስተላለፋቸውን፣ ቲክቶከር አዶናይ በቦዲጋርድ ታጅቦ በታላቁ ሩጫ መሳተፉ እያነጋገረ ስለመሆኑ የሚሉትና ሌሎችም ዘገባዎች ተካተዋል። አብረውን እስከ መጨረሻ ይዝለቁ። ይህ የኢሲኤን ቴሌቪዥን ነው። ህዳሴ ገበያ የገና ኤክስፖ 2018 ዓ.ም የዘንድሮ የሶስተኛው ቲክቶክ ክሬቲቭ አዋርድ ስፖንሰር አደረገ። ቅርንፉድ ዲጂታል ማርኬቲንግ የተለያዩ ሁነቶችን ኢቨንቶችን በማዘጋጀት በማስተባበር እና በመምራት የሚታወቅ እና ተመራጭ ለመሆን የቻለ ድርጅት ሲሆን ከዚሁም ጋር በተያያዘ የቲክቶክ ክሬቲቭ አዋርድን በየዓመቱ በማዘጋጀት ብዙዎችን በመሸለም የሚታወቅ ሲሆን የዘንድሮውን የ2018 ዓ.ም 2025ን የቲክቶክ ክሬቲቭ አዋርድ የፊታችን ቅዳሜ ህዳር 20 ቀን 2018 ዓ.ም በኮንቬንሽን ሴንተር እጩዎች፣ ተሸላሚዎች፣ ታዋቂ የኪነ ጥበብ ባለሙያዎች፣ ተጽዕኖ ፈጣሪ ግለሰቦች፣ የመንግስት የሥራ ኃላፊዎች፣ የመገናኛ ብዙሃን ባለሙያዎችና ጥሪ የተደረገላቸው እንግዶች በተገኙበት በደማቅ ስነ ስርዓት እንደሚካሄድ እና ለአሸናፊዎች የሰንጎል BYD እንደሚሸለም በባለፈው ቅዳሜ ዕለት ህዳር 13 ቀን 2018 ዓ.ም ቦሌ ብራስ ዮድ አቢሲኒያ ባህላዊ የምግብ አዳራሽ 200 ሜትር ገባ ብሎ በሚገኘው ኬከየር ህንፃ ሁለተኛ ፎቅ ላይ በተሰጠው ጋዜጣዊ መግለጫ ላይ ተብራርቷል። በዚሁ ጋዜጣዊ መግለጫ ላይም የዚህ ደማቅ የሽልማት ፕሮግራም ዋነኛ ስፖንሰር የሆነው በኤግዚቢሽን ማዕከል የሚካሄደውን የዘንድሮውን የ2018 ዓ.ም ህዳሴ የገበያ ኤክስፖ አዘጋጆች ጋር የስፖንሰርሺፕ የፊርማ ስነ ስርዓት አካሂደዋል። በዚህ የስፖንሰርሺፕ የፊርማ ስነ ስርዓት ላይም 750 ለሚደርሱ ቲክቶከሮች ለእያንዳንዳቸው 3000 የሚያወጣ የሽልማት ፕሮግራሙን የመግቢያ ትኬት በሽልማት መልክ እንደሚያበረክትላቸው የህዳሴ ገበያ የገና ኤክስፖ የህዝብ ግንኙነት ኃላፊ የሆነው ጋዜጠኛና ፕሮሞተር አብርሃም ግዛው የገለጸ ሲሆን የመግቢያ ትኬት ተሸላሚ ቲክቶከሮች ከታህሳስ 11 እስከ ታህሳስ 28 2018 ዓ.ም የሚካሄደውን ደማቅ ህዳሴ ገበያ የገና ኤክስፖን በተለያየ የቲክቶክ ቪዲዮ ማስተዋወቅ እንደሚኖርባቸው በፊርማ ስነ ስርዓቱና በጋዜጣዊ መግለጫው ላይ ተብራርቷል። በ92 ሚሊዮን ብር በማሸነፍ የዘንድሮ ህዳሴ ገበያ የገና ኤክስፖ 2018 ዓ.ም ከታህሳስ 11 እስከ 28 2018 ዓ.ም በኤግዚቢሽን ማዕከል እንደሚካሄድ ተነግሯል። የኤክስፖ መግቢያ ትኬት ዘመናዊ የኤሌክትሪክ መኪና የሚያሸልም እንደሆነ የተገለጸ ሲሆን የህዳሴ የገበያ ኤክስፖ አስመልክቶ በቲክቶክ ቪዲዮ ለሚሰሩ ቲክቶከሮች የቲክቶክ ክሬቲቭ አዋርድ መግቢያ ትኬት እንደሚሸልሙም በፊርማ ስነ ስርዓት ላይ ሰምተናል። ጥቃትን የማይታገስና የሚጸየፍ ማህበረሰብ በመፍጠር ለሁላችን የምትመች ሀገር እንገንባ፣ ጥቃትን በመከላከልና ምላሽ በመስጠት የሚጠበቅብንን ኃላፊነታችንን እንወጣ ሲሉ ክብርት ሚኒስትር ዶክተር ኤርጌጎ ተስፋዬ ተናገሩ። የሴቶችና ማህበራዊ ጉዳይ ሚኒስትር በሀገር አቀፍ ደረጃ ለሃያኛ ጊዜ ጥቃትን የማይታገስ ማህበረሰብ ለትውልድ ግንባታ በሚል መሪ ቃል የሚከበረውን 16ቱ ቀናት ዓለም አቀፍ የጸረ ጾታዊ ቀን አስመልክቶ ህዳር 13 ቀን 2018 ዓ.ም ጋዜጣዊ መግለጫ ሰጥተዋል። በመግለጫው የሴቶችና ማህበራዊ ጉዳይ ሚኒስትር ክብርት ዶክተር ኤርጌጎ ተስፋዬ በሴቶችና በህፃናት ላይ የሚፈጸም ጥቃት ድርብርብ ችግሮች የሚያስከትልና በሀገር ላይ አሉታዊ ተጽዕኖ የሚያሳድር በመሆኑ አሳሰቡም ሆነ ድርጊቱ ሊወገዝ ይገባል ብለዋል። ለዚህም አሉ ሚኒስትሯ ሚኒስቴር መስሪያ ቤቱ ጥቃትን ለመከላከልና ምላሽ ለመስጠት የሚያስችሉ ዘርፈ ብዙ አሰራሮችን የአገልግሎት ስርዓትን በመዘርጋት ተግባራዊ ያደረገና በተጎጂዎች ላይ የሚደርሰውን የጤና የማህበራዊና የስነ ልቦና ጉዳት ለመታደግ እየሰራ መሆኑንም ተናግረዋል። የህግ ክፍተቶችን ለማረም ከሚመለከታቸው ባለድርሻ አካላት ጋር በቅንጅት እየሰራ ይገኛል ብለዋል። ስለ ሚኒስቴር መስሪያ ቤቱ የንቅናቄ መርሃ ግብሩ ዋና ዓላማም ጥቃትን ለመከላከል፣ ተጋላጭነትን ለመቀነስ፣ ለተጎጂዎች ምላሽ ለመስጠትና አገልግሎት ሰጪ ተቋማትን ለመደገፍ የሚያስችሉ ተግባራትን በተደራጀ አግባብ ለማከናወን እንደሆነ ገልጸዋል። የንቅናቄ መርሃ ግብርን ለማቀጣጠል ብሔራዊ ሎጎ መዘጋጀቱና እስከታች ድረስ ኮሚቴ ተቋቁሞ ወደ ስራ መግባቱን ጠቁመው ለስኬታማነት
ለደህንነቱ ተገቢው ክትትልና ድጋፍ የሚደረግ መሆኑን አስታውቀዋል። ጥቃትን መከላከል የሁላችን ኃላፊነት የሁላችንም ምርጫ ሊሆን ይገባል ያሉት ክብርት ሚኒስትሯ ጥቃትን የማይታገስና የሚጸየፍ ማህበረሰብ በመፍጠር ለሁላችን የምትመች ሀገር እንገንባ ሲሉ ጠንካራ መልእክት አስተላልፈዋል። ጥቃትን በመከላከልና ምላሽ በመስጠት ረገድ ሁሉም የሚጠበቅበትን ኃላፊነት እንዲወጣም ጥሪ አቅርበዋል። ተክለ ሃይማኖት ጠቅላላ ሆስፒታል 25ኛ ዓመት የምስረታ ክብረ በዓሉን በተለያዩ መርሃ ግብሮች ማክበር ጀመረ። የምስረታ በዓሉን ከትላንት ህዳር 14 ቀን እስከ ግንቦት 13 2018 ዓ.ም ለቀጣዮቹ 6 ወራት በተለያዩ የበጎ አድራጎት ስራዎች፣ የነጻ ህክምና፣ በሆስፒታሉ በተመረጡ ቀናት ለሚወለዱ እናቶች ልዩ ሽልማት እንዲሁም ልዩ የህክምና ክፍያ ቅናሽ በማድረግ ከደንበኞቹ ጋር አብሮ ለማክበር ተዘጋጅቷል። 25ኛ ዓመታትን ከልብ በመነጨ እንክብካቤ ወደ ላቀ ምዕራፍ በሚል መሪ ቃል የምስረታ በዓሉን ከትላንት ህዳር 14 ቀን 2018 ዓ.ም በኢንተር ሌክዠሪ ሆቴል በይፋ ጀምሯል። በሀገራችን በበርካቶች በመልካም ስነ ምግባሩ እና በድንቅ የትወና ብቃቱ የሚታወቀውን ተወዳጁን አርቲስት ቸርነት ፍቃዱን ብራንድ አምባሳደሩ አድርጎ የሾመ ሲሆን አርቲስት ቸርነት ፍቃዱ ለቀጣዮቹ 6 ወራት የተክለ ሃይማኖት ጠቅላላ ሆስፒታል የብራንድ አምባሳደር በመሆኑ ደስተኝነቱንም ገልጿል። 55,000 ተሳታፊዎች የተካፈሉበት ታላቁ ሩጫ በኢትዮጵያ ተካሄደ። 55,000 የሚሆኑ ተሳታፊዎች የተካፈሉበት የ2018 ሶፊ ማልት ታላቁ ሩጫ በኢትዮጵያ ዓለም አቀፍ 10 ኪሎ ሜትር በትላንትናው ዕለት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ፣ የሰራተኛና ማህበራዊ ሚኒስትር ዶክተር ኤርገጎ ተስፋዬን ጨምሮ የተለያዩ ጥሪ የተደረገላቸው አትሌቶችና እንግዶች በተገኙበት ተካሂዷል። በውድድሩ መልክናት ውዱ የ2018 ሶፊ ማልት ታላቁ ሩጫ በኢትዮጵያ አሸናፊ ፊስቶን የ2016 ታላቁ ሩጫ በኢትዮጵያ አሸናፊ እንደነበረችም የሚታወስ ነው። በሁለተኛ ደረጃ ፍታው ዘርአይ ስታጠናቀቅ መሰለች አለማየሁ ደግሞ ሶስተኛ ወጣለች። የውድድሩ አሸናፊ መልክናት ውዱ የዋንጫና የ400,000 ብር ሽልማት ተበርክቶላታል። ሁለተኛ ለወጡት የ200,000 እና ሶስተኛ ለወጡት አትሌቶች ደግሞ የ100,000 ብር ሽልማት ተበርክቶላቸዋል። የዘንድሮ ታላቁ ሩጫ በኢትዮጵያ ከ25 የውጭ ሀገራት የተውጣጡ ከ250 በላይ ተሳታፊዎች የታደሙበት ሲሆን የኬንያና ኡጋንዳ አትሌቶችም ተሳትፎበታል። ትላንት የተካሄደው የ2018ቱ የታላቁ ሩጫ በኢትዮጵያ 25ኛ ዓመቱን አክብሯል። የፊታችን ቅዳሜ ህዳር 20 2018 ዓ.ም በሚካሄደው ሶስተኛው ቲክቶክ ክሬቲቭ አዋርድ በቀዳሚነት እጩ ከሆኑ መካከል አንዱ የሆነው ቲክቶከር አዶናይ ትላንት ህዳር 14 ቀን 2018 ዓ.ም በተካሄደው በ25ኛው ታላቁ ሩጫ ኢትዮጵያ ላይ በቦዲጋርድ ታጅቦ ሩጫውን መሳተፉ አነጋጋሪ ሆኗል። የዕለቱ የኢሲኤን ቴሌቪዥን ዜናዎች ያዳመጣችኋቸውን ይመስሉ ነበር። አብራችሁ ስለነበራችሁ ምስጋናችን ከፍ ያለ ነው። የኢሲኤን ቴሌቪዥን የዩቲዩብ ቻናልን ሰብስክራይብ በማድረግ በየዕለቱ መረጃዎችን በማስረጃ ያገኙ። ሁሉንም የማህበራዊ ሚዲያ ገጾቻችንን በመወዳጀት ቤተሰብ ይሁኑ። ኢሲኤን ቴሌቪዥን የሁላችን